ናንቺዬ አለሽልኝ የረሳሁሽ መስሎሽ ዛሬ አክቲቪስት እንዴት ቪዲዮ አለፈን ከጨዋታ በፊት ብላችሁ እያማችሁኝ ጀርባዬን ሲያቃጥለኝ ነው ትዝ ብሎኝ የመጣሁት። ያለፍኳችሁ መስሏችኋል? አላለፍኳችሁም። እንዴት ነው ወንድም ጥላዎች የወዳጅነት ጨዋታ ነው የምታረጉት ወይስ የምር ልትፋየቱ ነው? እስቲ ግልጹን ንገሩን ኮሜንት ሴክሽን እንጂ እዚህ ሀገር ደጋፊ ራሱ እንዲህ እኮ ናቸው። ገብቶሃል አይደለ? የወዳጅነትም ጨዋታ እየመሰለኝ ተቸገርኩኝ እኔ። እሺ ለማንኛውም ግን አሁን ያለ ተከላካይ እንዴት ነው ይሄ ቡድን የሚጫወተው የሚለው ማውራት የለብን አለብን እኮ። እንዴት ነው የምትጫወቱት? ለማንኛውም ጀማዓው እሁድ ማለት ነው አርሰናል ከሲቲ የሚያደርጉት ትልቁ ተጠባቂው ጨዋታ ማለት ነው። ትልቅ ኢቨንት አዘጋጅቻለሁ ቫምዳስ ላይ ማለት ነው። በጊዜ ከተፍ ማለታችሁን እንዳትረሱ ለማለት ፈልጌ ነው። ከ11 ሰዓት ጀምሮ ያበደ አቀባበል በማድረግላችሁ ቋጣሪያንስ መምጣት ትችላላችሁ። የምሬን ነው የምላችሁ። እግር ኳስ መዝናኛ መሆኑን የምናሳይበት ነው። እኛ ግን ዋንጫ እንደምንበላ ምንራረጋግጥበት ጨዋታ ቀርቷል አይደለ? እሁድ ቫምዳስ አይቀርም ጀማዓው፣ እዛው እንገናኝ። ተርፌ ጉድሽን ደግሞ ማታ ያለው ማለት ኮፒቲንግ ሼር አድርጉት። ማስታወቂያ ነው። ምንድን ነው ይመቻችሁ። አታምጠው ስለው አምጥቶ ቆለለው አምጥቶ ዘበለለው አለ። ማጓየር የለም ማርቲኔዝ የለም። ሶስተኛ ደግሞ ጭራሽ ለኒሮ የሚጎዳ ከትሬሊንግ እኔ ከትሬሊንግ የሚጎዳ ሰጫች እኔ ጨጓሬን ነው የሚልጠው። በቃ ሜዳ ገብቶ ተጋድሎ ምናምን እዛው ከትሬሊንግ እኔ ባንተ ወጣ ነው ገንዘብ ነው የሚያናድደኝ። አባቴ አንድ ቀን ለዛሬ እንኳን አጥቶለንም ለዛሬ አሁን በማስራዊና በእንትና ሊገባብን ነው በሄቨን ማለት እኮ ነው። በቃ ማላሲያን ካላስገባው እንግዲህ ፈጣሪ ብሎ ምን አይነት ነገር ነው እየተፈጠረ ያለው ነው? እሺ አሁን በማን ልንጮት? አረ በፈጣሪ ማይኖ ባይሆን ተመልሷል። አንድ ደግ ዜና ነው እሱ ያኑ ጋርቲያን ነው ፈጣሪው ዘንድ ብቻ ዛሬ የሚደረገው የሳምንቱ ሁለተኛ ምርጥ ጨዋታ ማለት እከክልኝ ልከክልሽ ደርቢ ይባላል። ገባሽ አይደለ? ወንድም ጥላና ዋና ወንድማ። ይሄ ጨዋታ ይሄ ፊክስቸር በአመት ሁለቴ ሲደርስ እንዴት አባቴ ደስ እንደሚለኝ ለምን ብላችሁ ጠይቁኝ። ቸልሲ ካሸነፈ ማን ዩናይትድን ኩክ አረጋለሁ፣ ማን ዩናይትድ ካሸነፈ ቸልሲን ኩክ አረጋለሁ፣ አቻ ከወጡ ሁለቱንም ኩክ አረጋለሁ ማለት ዞሮ ዞሮ እራት መብላቴ የተረጋገጠ ነገር ነው የምልህ። በቃ ገባህ አይደለ? ነገ 6 ይሄ ጨዋታማ ስትሪም ይደረጋል። እናቴ ደብል ቻንስ ለመቋጠር ማለት ዝም የሁለታችሁም ላይ ብቻ ላገባ ጨፍራለሁ፣ ለሰዓት ሳደባለሁ ምናምን የሁለታችሁም ደጋፊ ነኝ፣ የሁለታችሁም ቋጣሪ ነኝ። ገባህ አይደለ? እራት መብላት ብቻ ነው የምፈልገው ነው የምልህ። ገባህ አይደለ? የራስን ጨዋታ ውለታ ጠብቅ ምናምን ነገር ደግሞ እንዳትለኝ ማን ምንም ውጤት ተከሰተ እነዚህ ሰዎች ማድረግ አለብኝ። ገባሽ አይደለ? ቸልሲ ራስሽን እጣ ፋንታ ያለፈው ሳምንት መወሰን ስላልቻልሽ አድክም ወያላ ስለሆንሽ ማን ትወጊያለሽ። አንቺ ደግሞ ማን ነው ሳይመለከትሽ እኮ ነው ዲኤስቲቪ እየከፈልሽ ሁለት ወር ሙሉ ከፍለሽ ዲኤስቲቪ ነን የቋጠርሽብኝ። ገባሽ አይደለ? እንዴት ሰው ለመወየል ይከፍላል? ገባህ አይደለ? ስለዛ ምንም አይመለከተኝም። እራት እበላለሁ። ላይቭ ነው በላ እንዳረሱ ላይቭ ከች ብሉ ማለት ይሄ ስትሪም ይደረጋል ግዴታ። አረ ሊድስም በየሳምንቱ ማሸነፍ ጀመርሽ። አይ በቃ ሊድስ እንደሚወርድ አረጋግጧል። 39 ገብቷል ነጥቡ። ያ መናጢ ማንቸስተር ነው ባለፈው የልብ የሰጠው የልብ ማለት ነው። የልብ ሰጠው። በቃ ይሄው ፈርስት ሃፍ እየመራ ወጥቷል 2-0። ከረፍት በኋላ 2ም 3ም ያገባል አለቀ። ወልቭስ ባይዘው ቀጣይ እኔ ላይ ተገግማለሁ። አንተ ቀጣይ ከኔ ጋር ነህ፣ እኔ ላይ ትሰግጣለህ አንተው። በዊስታም 4-0 አሁን እየተመራ እንደዚህ ተሸነፈ። ቀጣይ እኔ ላይ ግን ትሰግጣለህ አንተ። እኔ ላይ የማይሰግጥ የለም ዘንድሮ።